አላልኩም እኔ ሮሚን ወዳታለሁ። ኩማ እንዴት ነህ አባቴ? ሰላም ነኝ። መጀመሪያ ሴት ልጅ ሰላም ማለት የለብም። የሚያሳየው ከኔ ጋር ችግር እንዳለ ነው። ለምን እኔን ሰላም አትለኝም? ሴት ያለ ኩማ ኩማ ትላለህ። ሴት ሰላም አትለኝም። ኩማ ቀድሞ ስለገባ ነው። ሮሚ እንዴት ነህ? ሮሚዬ ትዳር እያፈላለኩለት ነበር። ደንግጦ ነው አንቺ ስትመጪ። ሮሚዬ አግብታለች። ይቅርታ አድርግልኝ ሞዬ። እኔ እንዳገባው እሱም ያውቃል። እንኳን እሱ በህይወት ያለ የሞቱት ሰማይ ቤትም ደርሷቸዋል እኔ እንዳገባው። ስለዚህ ችግር የለም። እነሱ ምድር ላይ ያሉት ይፈለግለታል። ፈልጊለት እስከ ከምድር አንድ ሮሚዬ ከምድር ማልፈሽ ከሰማዩ ልታነካኪን ነው። እሺ ይሁን ብቻ ለሱ ሚስት ፈልጊለት። ሮሚ ለምንድን ነው ሰላም አላልሽም? ኧረ አልኩ እኮ ኩማዬ ሰላም አልኩ። ወይ ጉድ! ኩማ ግዴታ ስምህን መጥራት አለበት። እንዴት ናችሁ? ደህና ናችሁ? ቤታ ዛሬ ብላሽ ቤታ ቆይ ላሽ ነው የመጣሁት። ሳምንት የጠፋሁት ወሬ እኮ ነው በአንዴው የማወራው እኮ። ቤታ ልክ አይደለሽም። ዛሬ መረጋጋት ያስፈልግሻል። አይደለም መረጋጋት አይደለም። አይኗ አውቃለሁ። ሮሚ ስትመጣ ቆሌን የተገፈፈው ባለፈው ሮሚ ተነካክቶ ገፈፋለ። አንቺ አታነካኪኝ። አንቺ ቤታ ወሬኛ ምንም አይደለም። ሮሚዬ ነው እኔን አታምኚ። እሺ ሮሚ ልንገርሽ፣ ባለፈው ተነካክቶብኝ ሳታስቢ ሌባ ሁላ በሚለው አቀናብረሽ ፎቶውን ለጥፈሽ ፖስተሽዋል። አስታውስሽ ከረሳሽ እሱን በሱ ፌክ አካውንት ፎቶ መተውብሽ፣ አንቺ ደግሞ ሮጥ ብለሽ እዛው ላይቭ ላይ እንዳለሽ ሌባ ሁላ ብለሽ ፎቶውን ለጥፈሽ እንትን ብለሽዋል። ኧረ ሮሚዬ በመድኃኒዓለም አንሺ ብዬሽ አነሳሽ መጨረሻ ትዝ አይለኝም። ኤኒዌይ እንዴት አደርክ ወንድማችን? እንደምን አደርክ ኩማችን? እንዴት አደርሽ ቤታዬ? ሰላም በላ። እንዳትወጪ ሮሚ። የት ነው የምንወጣው? አርሰናል ሰላም ውሎ ይደር። አርሰናላችን 3-0 ነቅንቀናት ነው ያደር ነው። ጀግና